በሚያሳዝን ሁኔታ የእግዚአብሔር ነን እያሉ ግን የጌታን ትእዛዝ አለማክበር ምን ይሉታል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። ቅዱስ ጳውሎስ መልሶ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ቁጥር 34 ላይ ሴቶች በማህበር ዝም ይበሉ ሲል እናገኘዋለን። የክርስቲያን ሴቶች ለምንድን ነው የመጽሐፍ ቅዱስን ቃል የማታከብሩት? ወገናችሁ እኮ እንዳሳያችሁ ሴት ልጅ በአደባባይ ላይ ወጥታ መናገር አትችልም። ለባሏ እየተገዛች ነው መኖር ያለባት። ተመልከቱ ማስረጃ ኤፌሶን ምዕራፍ 5 እንደዚህ ይላል፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ስለዚህ ባልሽን የተገዛች የእሱን ቃል ብቻ እየሰማች ነው መኖር ያለብሽ። በዛ ላይ መጽሐፍ ቅዱስ እንዴት እንደሚያንቋሽሽ ላሳይሽ። ተመልከቺ መጽሐፈ ሲራክ ከልብስ ብል ይገኛል ኃጢአት ሁሉ ከሴቶቹ ይገኛል፣ ከሴት ቸርነት የወንድ ንፉግነት ይሻላል። ኃጢአት ሁሉ ካንቺ ይገኛል። በደንብ አዳምጪ። ጥያቄ እንኳን ኑሮሽ የቤተ ክርስቲያን አባቶችን መጠየቅ ብትፈልጊ ለአንቺ መልስ መስጠት አይችሉም። በቃ አይሽ አይደለ እንዴት እንደሚንቁሽ ማስረጃ ተመልከቱ። ሃይማኖታው እንደዚህ ይላል፣ ጣሊያን ፍጹማን መነኮሳት ከሴቶች ይራቁ፣ ወደ እነርሱ አይቅረቡ፣ ከእነርሱ ጋር አይነጋገሩ፣ ምንም መልስ አይስጧቸው፣ ፈጽሞ ከእነርሱ ይራቁ። ስለዚህ ከአንቺ መራቅ አለባቸው። መልስ ብቸኛ መጠየቅ የምትችይው ባልሽን ብቻ ነው። ተመልከቱ አንደኛ ቆሮንቶስ እንደዚህ ይላል፣ ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ አለ። እንግዲህ ባል ካላገባችሁ ወይም ነው ባልሽ የማያውቅ ከሆነ ተበላችሁ፣ በቃ እውቀት የለም ታያችኋ። ስለዚህ ባላችሁ እየገዛችሁ የፈለገውን እያስተማራችሁ የማያውቀው ደግሞ ካለ እናንተም በቃ ሳታውቁ ትኖራላችሁ ማለት ነውና እንዴት የሚያንቋሻችሁ ክርስቲያን ወገኖቻችን መጽሐፋችሁን በደንብ ወቁ። ወሰላሙ አለይኩም።